ታሪካችን የሚጀምረው በጃፓን ሀገር ቶኪዮ ውስጥ ነዋሪ የሆኑ ከባድ የጋንግ ቡድን አንድ ሰውን አሳደው ለመቅጨት ሲሞክሩም ነው። አንድ ሰውን ከመኪናው ወጥቶ እያሳደደው ያለው ሰው ጋር በመሄድ ከዚህ በኋላ ቶኪዮ ማንጂ ጋንግ ነው እቺን ከተማ የሚቆጣጠረው ብሎ በመኪናው ገጭቶ እስከ ወዲያኛው ሊገላግለው ሲሞክር እያሳየንም ነው። እዛም ትዕይንቱ ሲቀየር አንድ ተከምንጂ የተባለ ልጅ ተኝቶ እንመለከተዋለን። ይሁን እንጂ ተከምንጂ የተኛው የጦፈ እንቅልፍ ውስጥ ስለነበር አላርሙ ሲጮህ አልሰማም ነበር። ግን የአላርሙ ድምፅ የረበሸው ጎረቤት ግድግዳውን እየመታ ዝጋልኝ ይለዋል። በጎረቤቱም ድምፅ ተኝቶ የነበረው ተከምንጂ በፍጥነት ተነስቶ አላርሙን ያጠፋዋል። ቁርሱንም እየበላ ሳለ ቴሌቪዥኑን ከፍቶት ዜና ሲያይ ታቺባና እና ወንድሟ በጋንጊስተር ቡድኖች ተገለው ይመለከታል። ይሁን እንጂ ታቺባና የ10 ዓመት ፍቅረኛው ስለሆነች ልቡ በአንዴ ስብርም ይላል። ወደ ስራ ቦታም ሄዶ አዝኖና ተከፍቶ ያንኑ ዜና ደጋግሞ ሲያይ እንመለከተዋለን። ዜናውንም እያየ ሳለ አለቃው መጥቶ እዚህ ስራ ቦታ ስልክ እንደማይፈቀድ ታውቃለህ አይደል ብሎ አጸያፊ ቃላትን ወደሱ ሰንዝሮበት ከስራውም ያባርረዋል። ተከምንጂም ከስራው በመባረሩ እጅግ አስከፍቶት ወደ ቤቱ ለመሄድ ባቡር እየጠበቀም እናየዋለን። የማይታወቅም ሰው ወደ ባቡሩ ሐዲድ ገፍትሮት ይሮጣልም። ተከምንጂም ከባቡሩ ሐዲድ ላይ ለመነሳት ሲሞክር ባቡሩ በከፍተኛ ፍጥነት ወደሱ ተንደርድሮ ይመጣበታልም። ይሁን እንጂ ተከምንጂ ልዩ ፓወር ስላለው አሁን ካለንበት ዓመት ወደ ኋላ 10 ዓመትም ይሄዳል። ወደ ኋላ 10 ዓመትም ሄዶ ተከምንጂ የተቀመጠበት እየጮኸ ወደ ኋላ ይወድቃልም። ከወደቀበትም ሊነሳ ሲል የሃይ ስኩል ጓደኛው አኩ ወደሱ ይመጣል። እሱ ጋርም መጥቶ ምን እንደሆነ ሲጠይቀው ተከምንጂም ደንግጦ እንዴት እንደዚህ ይሆናል ብሎ ከወደቀበት በፍጥነትም ይነሳል። በፍጥነትም ተነስቶ ለረጅም ዓመት ጓደኞቹን ስላላገኛቸው በፍቅር አይን ጓደኞቹን አይቶ ሊያቅፋቸውም ሲሞክር እነሱ ግን ምንድነው እንደዚህ የሚያደርግ ብለው ዞር በልልም ብሎ የሚገፈትሩታልም። እነሱንም ተከትሎ እየሄደ ሳለ ራሱንም በመስታወት አይቶ ይደነግጣል። እዚህ ጋራ ግራ እንዳትጋቡ ነው። ቅድምዬ በባቡር ሊገጭ ሲል 10 ዓመት ወደ ኋላ ተመልሶ ነው። እናም በሱ ተገርሞ ነው እንደዚህ የሆነ ያለው። እናም ከጓደኞቹ ጋር ሆኖ ተከምንጂ ስልኩንም ከፍቶ ሲያይ ወደ ኋላ 10 ዓመት እንደሄደም እንረዳለን። ተከምንጂም ከጓደኞቹ ጋር በመንገድ ላይ እንደኛ አይነት አራዳ የለም በሚመስል አረማመድ እየተራመዱ ወደ አንድ ድልድይ ስርም ይደርሳሉ። እዛ ድልድይ ስርም ሆነው አንድ ምስኪን ልጅ በድልድዩ ላይ እየሄደ ና ወደዚህ ብለው እሱም እነሱን ፈርቷቸው እየሮጠ ሳለ እነሱም በእሱ ላይ እየሳቁ እንመለከታቸዋለን። ይሁን እንጂ ያሳቃቸውን ሳይጨርሱ የሆነ ጋንግ መሪ የሆነ ኪዮማሳ ወደ እነሱ ጋር ከቡድኑ ጋር ይመጣባቸዋል። ኪዮማሳን በመምጣቱ የተደናገጡት እነ ተከምንጂም ምን ፈልገህ ነው ቢሉትም እሱ ግን እናንተ ናችሁ ልታይ የምትሉት ብሎ ቀድሞ ሱቅ የላከው ሚስኪን ልጅ ኪዮማሳ ጋር መጥቶ የላከኝ ኬክ አልቋል፣ ይሄ ኬክ ነው ያለው ቢለውም ኪዮማሳ ግን በኃይለኛ ቡጢ ሆዱን መጥቶት የያዞንም ኬክ ፊቱ ላይ ይወረውርበታልም። ይሁን እንጂ ተከምንጂ ጓደኛ አኩ ስሜታዊ በመሆን ኪዮማሳን እየተሳደበ ሊፋለመው ሲል ተከምንጂ ባለው ራዕይ የሚደርስባቸውን ነገር አስቀድሞ በራዕዩ ስላየ ሊያስቆመውም ይሞክራል። በዚህም ንግግር የተናደደው ኪዮማሳ ግብረ አበሮቹን እንዲደበድቧቸው ይልክባቸዋልም። እናም ጋይስ እንደነዚህ አይነት ቪዲዮዎችን ለመስራት ረጅም ጊዜና ረጅም ሰዓታትን ስለሚወስድብን ይህንን ቪዲዮ ላይክ እና ሰብስክራይብ ለማድረግ ለእናንተ የአንድ ሰኮንድ ስራ ነው። በቃ ላይክ እና ሰብስክራይብ አድርጉ። የኪዮማሳ ግብረ አበሮችም የነተከምንጂን ጓደኞች አፈር ከድም የሚያበሏቸዋል። ኪዮማሳ ተከምንጂ በአጥር ላይ ዘሎ ሊያመልጥ ሲል ኪዮማሳ ሮጦ ይዘውና ተከምንጂን ሆድ ውስጥ መቱ በአንድ የሚዘርረዋል። እነ ኪዮማሳም እነ ተከምንጂን ቅጥቅጥ አድርገው ሲያሰቃዩአቸውም እንመለከታለንም። እነ ኪዮማሳም እነ ተከምንጂን የሚያሰቃዩአቸው ስቃይ አንዴ እንደ ውሻ ጩሁ፣ አንዴ ደግሞ ስገዱልኝ ነበር የሚሏቸው። እንደዚህ ቆይ ሲያሰቃዩአቸው ህግ የለም እንዴ? እነርሱ ከሄዱ በኋላ ተከምንጂ በደረሰበት ስቃይ ክፉኛ ስለተጎዳ ጓደኞቹን ጥሎ ወደ ፍቅረኛው ቤት ያመራል። ግን ፍቅረኛው ቤት እንደደረሰ እሷን ማናገር ፈርቶ ወደ ቤቱ ሊመለስ ሲል ፍቅረኛው ከኋላ በድንገትም ትመጣበታለች። በድንገትም ከኋላው መታ ተከምንጂ ብላም ትጠራዋለች።
እሱም ማን የጠራኝ ብሎ ሲዞር ፍቅረኛ የሆነችው ታቺባና እንደሆነች እንመለከታለን። እሷም እሱ ጋር ጠጋ ብላ ፊቱንም ስታየው ለምንድነው ከሰው ጋር የምትደባደበው ብላ ቁስሉንም ለማከም ትሞክራለች። ባክሽ እሱ ተደባድቦ አይደለም እዛ ደብድቦስ ነው። ቁስሉንም ለማከም ወደ መናፈሻ ቦታ ይዛው ሄዳ ቁስሉንም ማከማ ከዚህ በኋላ ከሰው ጋር ትጣላም ትለዋለች። እሱም አመሰግናለሁ ብሏት ግን ላጣሽ አልፈልግም ይላታል። እሷም ለምን እንደዚህ ያልክ ስትለው እሱ ቅድምዬ 10 ዓመት በፊት ያየው ዜና ስለሱ ነው እያወራላት ያለው፣ ለዛ ነው እንደዚህ እያላት ያለው። እሱም 10 ዓመት ላይ ትሞቻለሽ ብሎ እንዴት አደጋው እንደሚነሳም ይነግራታል። እሷም እኔ ምንም አልሆንም ብላ እንደዚህ አይነት ነገር እንዳያስብ ትነግረዋለች። የሆነ የህፃናት መጫወቻ ቦታ ለብቻው ተቀምጦ አንድ ምስኪን ልጅን የሆኑ ዱርዮች ሲያሰቃዩት ይመለከታል። ይሁን እንጂ ተከም እንጂ ልጁን ሲያሰቃዩት መታገስ ስላልቻለ ልጁን ልቀቁት ይላቸዋል። ዱርዮዎቹም ዝም በል አንተ ቢምቢ አፍህን አትክፈትም ይሉታል። ተከም እንጂም እነሱን ለማስፈራራት ጅዋጅዌውን ሲመታው ጅዋጅዌ ተመልሶ አናቱን ብሎ መሬት ላይ ይጥለዋል። ለካም ተከም እንጂ ያስጣለው የታቺባና ወንድም እንደሆነም እንረዳለን። ከዛም ለታቺባና ወንድም ታቺባና እናም አንተም በጋንጊስተር ቡድኖች ትገደላላችሁ ይለዋል። ወንድሟም ምንድነው የምትቀባጥረው ይለዋል። ተከሚንጂም የምሬን ነው ራስህንና እህትህንም ጠብቃት ብሎ ሊሰናበተው እጁን ሲጨብጠው 10 ዓመት ወደፊትም ይሄዳል። 10 ዓመትም ወደፊት ሄዶ እየጮኸ ከተኛበት ሲነሳ የባቡር ስቴሽኑ ጥበቃ ክፍል ሆኖ ተከም እንጂ የባቡር ስቴሽኑን ጥበቃ የት ነው ያለው ብሎ ሲጠይቀው ጥበቃውም ከሞት ተርፈኑ እዚህ ያለሁም ይለዋል። ከሞት ያተረፈውን የታቺባና ወንድም የሆነው አሁን አድጎ መርማሪ ፖሊስ ሆኖ ናውቶ ተብሎ እንደሚጠራም እንመለከታለን። ተከም እንጂ አንተነ እንዴ ናውቶ ብሎ ሲጠይቀውም ናውቶ ላይክ ላይ ትንሽ ስለሸና አሁን ልብስህን ቀይርም ይለዋል። ከጥበቃው ክፍል እንደወጡ ተከም እንጂ ናውቶን በባቡር ገጭቼ ያልነበር እንዴ እንዴት አድርገው ያተረፍከኝም ይለዋል። ናውቶም እንዴት እንዳተረፈው ይነግረዋል። ተከሚንጂም ጊዜን ሸወድናት ማለት ነው እንዴ ብሎ ናውቶን ይጠይቀዋል። ናውቶም አዎ ጊዜን ሸውደናታል ይለዋል። ተከሚንጂም ናውቶን አንተ ሞታ አልነበር እንዴ ብሎ ሲጠይቀው ናውቶ እኔም ጊዜን ሸውጃት ነው ይለዋል። ተከሚንጂም እህትህ ታቺባና ብሎ ሲጠይቀው ናውቶ ደግሞ እሷ ሞታለች ብሎ ልቡንም ይሰብረዋል። ልቡ ስብርም ብሎ እሷን ማትረፍ እንዴት አችልም ብሎ ሲወቅሰው ናውቶ እጁን ጠምዝዞ የኔም ልብ ተሰብሯል፣ ያንተ ልብ ብቻ አይደለም የተሰበረው፣ ከዚህ በኋላ እንደዚህ አይነት ነገር እንዳትጠይቀኝም ይለዋል። ናውቶ ተከሚንጂን ወደ ቤቱ ይዞት ሄዶ ስለ ቶኪዮ ማንጂ ለሚባሉት ማፊያና አደንዛዥ የሚያዘዋውሩ መሆናቸውንም ይነግረዋል። እህቱም የተገደለችው በዝርፊያው ወቅት ተኩስ ሲጀምሩ በራሪ ጥይት አናቷን መቷት እንደገደላትም ይነግረዋል። ከዛም ናውቶ ከእንደገና ወደኋላ ለሰ ጊዜ ማስተካከል ይኖርብሃል ብሎ ተከሚንጂንም ያስረዳዋል። ግን ምንም ነገር ያልተረዳው ተከሚንጂ እየሮጠ ሊወጣ ሲል ናውቶ ይዞት መሬት ላይ ገፍትሮ ጥሎ ወደ ኋላ 10 ዓመት ሲሄድ የኔን እህት ያንተንም ፍቅረኛ ማዳን ትችላለህ ብሎ እጁን ሲጨብጠው ወደ ኋላ 10 ዓመትም ይሄዳል። ወደ ኋላ 10 ዓመትም ሄዶ ራሱን ያገኘው የግላዲያተር ተደባዳቢዎች የሚፋለሙበትን ቦታም እንደሆነ እንረዳለን። ተከሚንጂም ተፋላሚውን ዛሬ ቀን ስንት ነው ብሎ ሲጠይቀው ተፋላሚውን በቦክስ ይዘርረዋል። ተከሚንጂም ራሱን ከሳተበት ሲነሳ ጓደኞቹን ይነኛለውን ብሎ ይጠይቃቸዋል። ጓደኞቹም የግላዲያተር ድብድብ ላይም ነበርክም ይሉታል። የግላዲያተር ፊልማውንም የሚያካሂደው ኪዮማሳ እንደሆነ እንረዳለን። ይሁን እንጂ ኪዮማሳ ልጆቹንም የሚያደባድባቸው ብር እያስያዘም እንደሆነም እንመለከታለን። ከዛም ኪዮማሳ የአሁኖቹ ተፋላሚዎች የወንበዴዎቹ ተፋላሚናም ታኪዋ ነውም ይላል። ከዛም የኪዮማሳ ግብረአበሮች ታኪዋንም አንጠልጥለው ይወስዱታል። ከዛም በኪዮማሳ ተግባር የተናደደው አኩ ኪዮማሳ ጋር ሲሄድ ተከሚንጂ ተመልክቶት አኩ ሊያደርግ ያለውን ነገር በራእዩ አስቀድሞ ስላየ ተከሚንጂ ሮጦ አኩንም ያስቆመዋል። ከዛም ተከሚንጂ በከፍተኛ ድምፅ ጨዋታውንም አቁሙም ይላል። ከዛም ተከሚንጂ ኪዮማሳን ወንድ ከሆንክና ተፋለመኝም ይለዋል። ኪዮማሳም 1 ደቂቃ ሳያባክን በፍጥነት እሱ ጋርም ይመጣል። ከዛም ኪዮማሳ ተከሚንጂ አንድ ቦክስ ሳይሰነዝር መፈናፈኛም ያሳጣዋል። ኪዮማሳም ተከሚንጂን ቅጥቅጥ አርጎት መሬት ላይም ጥሎት ከዛም ተከሚንጂ ፍቅረኛው የሆነችው ታቺባና ወንድ ሁን ያለችው ነገርም ትዝ ይለዋል። ከዛም ተከሚንጂ እንደ አዲስ ሊፋለመውም ሲነሳ እናም ጋይስ እንደነዚህ አይነት ቪዲዮዎችን ለመስራት ረጅም ጊዜና ረጅም ሰዓታትን ስለሚወስድብን ይህንን ቪዲዮ ላይክ እና ሰብስክራይብ ለማድረግ
ለእናንተ የአንድ ሴኮንድ ስራ ነው። በቃ ላይክ እና ሰብስክራይብ አድርጉ። አንድ ሰውም ሁላችሁም አቁሙም ይላቸዋል። አቁሙ ያላቸውም ብሬከን እንደሆነም እንመለከታለን። ብሬከንም እነ ተከሚንጂ ጋርም ሲሄድ ሁሉም ጎንበስ ብለው ሰላምታም ይሰጡታል። ከብሬከንም ጋርም አብሮ የመጣው የብሬከን ጓደኛ የሆነው ማይኪ ተብሎም እንደሚጠራ እንመለከታለን። ብሬከንም ኪዮማሳ ጋር ሄዶ ኪዮማሳን ሆዱን በእርግጫም ይመታዋል። ኪዮማሳም ይቅርታ ብሎ ቢለምነውም ብሬከን ግን ይህን የግላዲያተር ጨዋታ እንዳታካሄድ አላልኩህም ብሎ አናቱን በዱላ ሊመታውን ብሎ ይምረዋል። ማይኪ ወደ ተከሚንጂ ጋርም ትንሽ መለስ ብሎ ተከሚንጂንም ሲጠጋው ተከሚንጂን በፍርሃት ወደ ኋላም ይወድቃል። ማይኪም ተከሚንጂንም ስሙን ሲጠይቀው ተከሚንጂ ስሙንም ይነግረዋል። ማይኪም ከዚህ በኋላ ጓደኛ ነን ምንም እንዳታስብም ብሎት ወደ ኪዮማሳ ጋርም ሄዶ ኪዮማሳን ተገልብጦም እንደዚህ ጥለዋል። ብሬከንና ማይኪም ከዛ ቦታ እንደሄዱ ትዕይንታችንም ይቀየራል። ተከሚንጂም ከጓደኞቹ ጋር ከዚህ በኋላ የባርነት ጊዜ አለቀ እያሉ ሲደሰቱም እንመለከታቸዋለን። ከዛም ተከሚንጂ ከፍቅረኛው ጋር ትልቅ ፎቅ ላይ ወጥተው ርችት ሲተኮስ እያዩም እንመለከታቸዋለን። ከዛም ተከሚንጂ እጇን ለመንካት ፈርቶ እንደሚወዳትም ነግሯት እጇንም ይዞ ወሬውን መለፍለፉንም ይቀጥላል። ወሬውንም ሲለፈልፍ የያዘው ለካ የታቺባና ወንድም የሆነው ናኦቶም እንደሆነ እንመለከታለን። ከዛም ተከሚንጂ የናኦቶን እጅ እንደያዘ 10 ዓመትም ወደፊት ይሄዳል። ከዛም ተከሚንጂ የናኦቶን ስም እየጠራ 10 ዓመትም ወደፊት ይሄዳል። 10 ዓመትም ሄዶ እየጮኸ ከተኛበትም ሲነሳ ከዛም ናኦቶ ምን ተመለከትክም ሲለው ተከሚንጂም ይነግረዋል። ከዛም ናኦቶ ብሬከን መሞት የለበትም ብሎ ብሬከን መሞት የለበትም፣ ብሬከን ከሞተ ማይኪ በጓደኛው ሐዘን አደገኛ ወንበዴ ይሆናልም ይለዋል። ከዛም ተከሚንጂ 10 ዓመትም ወደ ኋላ ሄዶ ራሱን ያገኘው የሃያ ስኩል ትምህርት ቤት ውስጥ እንደሆነም እንመለከታለን። የሃያ ስኩል ትምህርት ቤት ውስጥም ተማሪ የሆኑ ወንበዴዎች ከማይኪ እና ከብሬከን ጋርም ሊፋለሙ ሲሉ ተከሚንጂ ማይኪን ሲጠራው ማይኪም ሰላም ብሎ ወንበዴዎቹም ተከሚንጂን ለማየት ሲዞሩ እነ ማይኪ ሲዘናጉላቸው ቅጥቀጣቸውንም ይጀምራሉ። እነ ማይኪም ወንበዴዎቹን ቅጥቅጥ አርገው ዋጋቸውንም ከሰጧቸውም በኋላ በሆዳቸው ላይ መሬት ላይ አስተኝተው በላያቸው ላይም ይራመዳሉ። በላያቸው ላይም ተራምደው ከትምህርት ቤቱ ሲወጡ የተከሚንጂ ፍቅረኛ ታቺባና እነሱ ጋር መታ ማይኪን በጥፊም ትመታዋለች። ተከሚንጂም በእሷ ተግባር ደንግጦ ሊያስቆማትም ይሞክራል። ግን እሷ ተከሚንጂ ከእናንተ ጋር አይሄድም፣ እናንተ ማለት ዱርዬና ጨካኝ ናችሁም ትላቸዋለች። ታቺባናም ተከሚንጂን እጁን ይዛ ልትወጣ ስትል ብሬከን ይዟት ጓደኛ ይመተሽ የትም አትሄጂም ይላታል። ታቺባናም እጇን ስትጨብጥ ተከሚንጂ ተመልክቶ የልብ ልብ ተሰምቶት ለእሷ ተደርቦ ብሬከንን ከእሷ ዞር እንዲልም ይነግረዋል። ብሬከንም ዞር ባልልስ ምን አባት አመጣልህም ይለዋል። ተከሚንጂም ደበድበሃለሁም ይለዋል። ማይኪም ተከሚንጂን በቦክስ ሊመታውን ብሎ ያሾፍበታል። ብሬከንም ተከሚንጂን ለፍቅረኛ ጀግና ነህ ብሎ ያሾፍበታል። ከዛም ታቺባና ጥሩ ናችሁ እናንተ ብላ ከቦታውም ቅርታ ብላም ዞር ትላለች። እነ ማይኪም ተከሚንጂን ይዘው በሳይክል እየሄዱ ማታ ስብሰባ አለ ብለው ለተከሚንጂም ይነግሩታል። ተከሚንጂም ስብሰባ ቦታ ሲሄድ ኪዮማሳንም ያገኘዋል። ኪዮማሳም ተከሚንጂን ይቅርታ ብሎ እጁን ሲጨብጠው ኪዮማሳ የተከሚንጂን እጅ ጭምድድም አድርጎም ያሳምመዋል። ከዛም ማይኪና ብሬከን በሞተር እነሱ ጋርም ሲመጡ ሁሉም ጎንበስ ብለውም ሰላምታም ይሰጧቸዋል። ከዛ ብሬከን ከሞተሩ ወርዶ ኪዮማሳን አንተ ከኛ ቡድን ተባረሃል፣ ልብሱን አውልቀህ ውጣልንም ይለዋል። እሰይ የታባቱ። ከዛም እነ ማይኪ ሁላችሁም ነገ ተዘጋጁ፣ የእኛን ተቀናቃይ ቡድኖች ነገ ዋጋቸውን እንሰጣቸዋለን ሲሏቸው ሁሉም በደስታም ይቦርቃሉ። ከዛም ተከሚንጂ 10 ዓመት ወደፊት ሄዶ አኩንም ያገኘዋል። አኩ ማለት ይሄኛው ልጅ ነው። አኩም አድጎና ተለውጦም ይመለከተዋል። ከዛም አኩ ይቅርታ ተከሚንጂን ሲለው ተከሚንጂስ ምን አረክ ሲለው አኩ
ወደ ባቡሩ የገፈተርኩ እኔ ነኝም ይለዋል። ከዛም ተከም እንጂ አንተ እኮ አትሆንም፣ አንተ ማለት ጓደኛዬ ነህ እያለም ያለቅሳል። እኔ ነኝ የገፈተርኩ አለ። ምንድነው እንደ ሴት እንደዚህ የሚያስለቅስ ወንድ አይደለ እንዴ? ረቁፍትን በል። ከዛም አኩ ይቅርታ ብሎት ራሱንም ከፎቅ ይፈጠፍጣል። ከዛም ተከም እንጂ 10 ዓመት ወደፊት ሄዶ ራሱን ከነ ማይኪ ጋር ያገኘዋል። እነ ማይኪም ተቀምጠው ሳለ የነ ማይኪ ተቀናቃኝ ቡድኖች እነ ማይኪ ያሉበትን መጋዘኑን እያወደሙ እነሱ ጋር ይሄዳሉ። ከዛም እነ ማይኪ ጋር ሄደው ወንበዴዎቹ እነ ማይኪን እኛን የሚፋለም ይኖራል ሲሉ የነ ማይኪ አባል የሆነው አንዱ ከነሱ ጋር ሊፋለም እነሱ ሲጠጋ ቆይሄ ተከም እንጂ ለምንድነው እንደዚህ የሚሆነው? ዋጋውንም ሰጥተውት ወደ ቡድኖቹ ጋር ይመልሱታል። ከዛም የነ ማይኪ ተቀናቃኝ ቡድኖች የነ ማይኪን ቡድን ስለቀጠቀጡ ማይኪን ወንድ ከሆንክና ሲሉት ማይኪ አየር ላይ ነጥሮ ከመሬት ጋር ያዳፋዋል። ማይኪም የቀጠቀጠው ከመሬት ላይ የተሰበረ ጠርሙስ አንስቶ ማይኪን ሊወጋው ብሎ ብሬከን በመሃላቸው ገብቶ ብሬከንን ይወጋዋል። ብሬከንም የተወጋው ለክፉኛ ስላላደረገው የወጋውን ቅጥቅጥም ያደርገዋል። ከዛም እነ ብሬከን በቶኪዮ ጎዳናዎች ላይ በሞተርም ይሄዳሉ። ከዛም ተከም እንጂ ከፍቅረኛው ጋር አሳ ገዝተው ከወጡ በኋላ የነ ማይኪ ተቀናቃኝ ቡድኖች በቦታው ሲያልፉ አይቷቸው ምን ሊሰሩ እንደሆነ ተደብቆ ሲያያቸው ከኋላው የሚይዙትና አለቃቸውን ጋር ይዘውት ይሄዳሉ። ከዛም ብሬከን ቆሞ ሳለ እነዛ ማፊያዎች አናቱንም ብለው መሬት ላይ የሚጥሉታል። ትዕይንታችንም ሲቀየር እነ ማይኪ ደግሞ ይፋለሟቸው የተቀጣጠሩበት ቦታ ሆነው እየጠበቋቸው እንመለከታለን። ከዛም ብሬከንን የራሳቸው መጋዘን እየቀጠቀጡት ይዘውት ከሄዱ በኋላ ብሬከንም የነሱን ዱላ እየመከተ በቁጥር ስለሚበልጡትና ኃይሉ ስለተዳከመ ይደበድቡታልም። ትዕይንታችንም ወደ ተከሚንጂ ጋርም ሲቀየር ተከሚንጂን ከግራ ወደ ቀኝ እየመቱ የማይኪ አሽቃባጭ ብለው አስረውት ሲሄዱ ታቺባና መታ ትፈታለታለች። ከዛም ብሬከንን ቅጥቅጥ አድርገው ሊገሉ ሲሉ እነ ማይኪ በቦታው ደርሰው መደባደብም ይጀምራሉ። ከዛም ተከሚንጂ ከብሬከን ጀርባ አንዱ የማፊያ ቡድን ብሬከንን በጩቤ ሊወጋው ሲል ተመልክቶ ሊነግረው ሲል በጩቤም ብሬከንንም ይወጋዋል። ብሬከንን በጩቤ በመወጋቱ ብሬከንን ዞረው ሲያዩት ትኩረታቸውም ሲሰረቅ ማፊያዎቹም ይደበድቧቸዋልም። ተከሚንጂ ብሬከንን ተሸክሞት ሆስፒታል ሊወስደው ሲል ኪዮማሳ ፊት ለፊታቸውም ቆሞ የትም አትሄዱም ይላቸዋል። ኪዮማሳ ከቡድኑ ስለተባረረ የነዛ አባል ሆኖ ብሬከንን ሊገለው ይሞክራል። ከዛም ተከሚንጂ ኪዮማሳን አንገቱን ነክሶ ራሱን ያስተዋል። እነ ማይኪም ሁሉንም ደብድበው ሆስፒታል ሲሄዱ ዶክተሩ ከብሬከን ክፍል ወጥቶ ብሬከን በህይወት አለን ሲሏቸው ሁሉም በደስታም ሲጮሁ ተከሚንጂ ደግሞ 10 ዓመትም ወደፊት ሄዶ የፍቅረኛውን ቤት ሲያንኳኳ ፍቅረኛው አለመሞቷን አረጋግጦ በደስታ እሷን እያያት ታሪካችንም ያልቃል።